ያመኝ ነበር ኢትዮጵያ እያሉ ሳልወጣና ቁርአን ይቀራልኝና ለተወሰነ ቀን ሰላሙንና እንደ መንፈስ እንደ ሰይጣን ነገር ማለት ነው። ከዛ ትንሽ ተቀርቶልኝ የተሻለኝ ይመስልና በሚቀጥለው ሲያመኝ ይብስ ያመኛል። በቁርአን ሲቀራልኝ ነው የሚሻለኝ ግን ማለት ነው። በጣም በተደጋጋሚ ያመኛል። ቁርአን ይቀራልኛል፣ ይሻለኛል። ሲይዘኝ ደግሞ የባሰ ይዘኛል። አረብ ሀገርም ስመጣ እንደዛ ሆነ፣ ይቀራልኛል። ብዙ ነገር በቃ ይሄ ዘምዘም ውሃ ምናምን በሌትራት ነው የጨረስኩት። ጠጥቼ ተጠምቄበት ምናምን ተደፍቶልኝ ላይ ምናምን ብዙ ነገር ተደርጎልኝ ማለት ነው። እና በዚህ መሀል እኔም ስጠይቅ እዚህ አረብ ሀገር ሞኝ ያለሁት የነበረው ኡስታዝንም የሚያስቀራንን ምናምን ሴትዮዋን ስጠይቃቸው ሴትዮዋ አኮረፈች። ልጆች ጋር አታውሪ አትጫወቺ ምናምን ማለት ጀመረች። ቁርአን ገዝታ ስጦታ ነበር የሰጠችኝ እና ከዛ ስጠይቃቸው ግን ትርጉሙን አስተምሪ ምናምን ነገር ስላቸው ግን በቃ ፊት ይነሱኛል። የሆነ በቃ ሌላ በጣም ቤተሰብ የሆኑ አብረን ብለው የምንጠጠው ሰዎች በር ይዘጋብኝ ምናምን ነገር እና በጣም ያመኛል። የሆነ ሰዓት ላይ እውነተኛ አምላክ ማን ነው ራስን ገለጥልኝ ብዬ ነው እኔ የመጀመሪያ ጊዜ ጸለይኩ። ጸሎት ራሱ ማለት ነው እውነት እግዚአብሔር እኔ የሚመስለኝ አላህና እግዚአብሔር አንድ ነው ነበሩ የሚመስለኝ ነው በሰዓቱ። ቅዱስ ሚካኤል ራሱ እግዚአብሔር ነበር የሚመስለኝ። ይህን ያልደርስ ምንም እውቀት የለኝም ነበር እና እውነተኛ አምላክ ማነህ ብዬ ነው ለመጀመሪያ ጊዜ አልቅሼ ስቅስቅ ብዬ በህይወቴ እስልምና ከተቀበልኩኝ ከአመታት በኋላ ትክክለኛ ሰላማዊ እንቅልፍ እንኳን የተኛሁት ማለት ነው። ከዛም በቃ በሽታው ሲደጋገም ምናምን ቁርአን በጣም ነበረ የምቀራው። መጽሐፎች፣ ብዙ መጽሐፍቶች፣ ስጦታዎች ከኢትዮጵያም ከዚህም የተሰጡኝ ነገሮች አሉ። ግን እንደነገርኳችሁ ቀራለሁ፣ ይገባኛል፣ በሰዓቱ እመልስላችኋለሁ ሁሉንም ነገር ምናምን። ከዛ በኋላ ግን ዞር ሲሉ ወይ በማግስቱ መጥተው ሲጠይቁኝ ባዶ ነኝ፣ ዲዳ ባዶ ማለት ነው። ከሚያምን በላይ ሀሳብ የሚሆንብኝ የነበረ ምናምን ነገር። ከዛ ለ6 ወራት ያህል እስልምናን ከተቀበልኩ ለረዥም ዓመት ቆይቼ ከዛ በኋላ እንትን ስል ለመጀመሪያ ጊዜ እንቅልፍ የተኛሁት እውነተኛ ፈጣሪ ማነህ ብዬ ነው። ከዛን እንቅልፍ ስፈልግ መተኛት ስፈልግ በቃ እረፍት ሲያስፈልገኝ ውስጥ ሰላም ስፈልግ እውነተኛ አምላክ አንተ ማነህ ራስን ግለጥልኝ ብዬ ሁሌ ተኛለሁኝ። የዛን ሳነው እንቅልፍ በቃ ምናምን ነገር መስሎኝ ሰላማዊ እንቅልፍ ምተኛው ምናምን ነገር። እንደዚህ የሆነ ኢትዮጵያ መጣሁኝ፣ ጸበል ገባሁ፣ ተጠመኩኝ። ሙስሊም እንደሆንኩኝ ማለት ሳልናገር ነጠላ ያስኩኝ፣ ዝም ብዬ መስቀል የሆነ ሰው አሰራልኝ፣ ገባሁ፣ ተጠመኩ ምናምን ነገር። አልነገርኳቸውም። አመት ከምናምን ኦልሞስት ወደ 2 ዓመት አካባቢ ነው ጸበል ላይ ራሱ የቆየሁት ማለት ነው። በመከራ ነበር የተወኝ። ከዛን ተመልሼ ወደ አረብ ሀገር መጣሁ ሳልናገር። እኔ በቃ ፌስቡክ ምናምን ነገር ክርስቲያን ነው በቃ ፎቶ ፖስት ምናምን ለማንም ንስሐ አባት እንደ አላቅም፣ ንስሐ አልገባውም፣ ንስሐ አባት አልያዝኩም፣ ቄደር ምናምን አላወኩም። ያመመኝ ተጠመኩኝ፣ ዳንኩኝ። በቃ ክርስቲያን ነኝ ብዬ ራሴን አሳምኜ ነው ነጠላ ለብሼ ምናምን ነገር እንትን ብዬ አሁን ከዛ በኋላ የዛሬ ዓመት አካባቢ እፎይን ሳቅ እፎይስ የተሰደደ ሰዓት ነው እስልምና ምን እንደሆነ ክርስትና ንጽጽር ምን እንደሆነ ምናምን ነገር ያወቅኩት ማለት ከነጭራሹ ነው። እንደ አዲስ መማር ጀመርኩላችኋለሁ። ጥያቄን አግኝቼዋለሁ። ታላቁ ሳላረዝምኩት ግን ይቅርታውላችሁ። ጥሩሽ አንድ እስልምና የመጨረሻ ያደረገሽ አንድ ትምህርትና ክርስትና ላይ እንድትወስኝ ያደረገሽ ወይም ደግሞ ስትመለሽ ውይ ብለሽ የምታስቢው ወይም ክርስትና ሲባል መጀመሪያ ጭንቅላት ስለሚመጣው ፒክቸር ምንድን ነው? ቤተክርስቲያን ሲባል ለምሳሌ እሺ እስልምና እድሜ እስልምናን ያወቅኩት ኢቨን ክርስትናንም እስልምናንም ያወቅኩት እንደነገርኳቸው ወደ እናንተ አካባቢ ጽር ስመጣ እፎይ ጋር ስለ እፎይ የተሰደደ ጊዜ ምናምን ነገር ነው የመጣሁት እና ንጽጽር ምንድነው ምናምን የሚለውን ነገር አይችልም። ከዛ በኋላ ያወቅኩት እና እኔ ኦልሬዲ ወጥቻለሁ ብዬ ነበር ያሰብኩት ከእስልምና ማለት ነው። እና ለካ እንዳልወጣሁኝ ላይ ማለት በስነስርዓት በትክክል ክርስትና እንዳልተቀበልኩኝ ቄደር እንዳልተጠመቅኩ ምናምን ነገር ነው የማውቀው። እና ስማር ሁሉም ነገር እንትን ላይ ያደረገኝ ክርስቶስ ነው። በቃ ክርስቶስ እስልምና ለራሱን ትክክለኛ ሃይማኖት እንዳልሆነ
እና ክርስትና እኔ በትክክለኛ ሃይማኖት እንደሆነ እንድወደው በጣም ካደረጉኝ አንድ ጥቅስ አለ። በጣም በቃ ሁሌ የምወደው ማንም ሲናገረው ምናምን እና እስልምና ከራሱ ምንም የሚወደድ ነገር ስለሌለው ክርስቶስ እንደዚህ ከሆነ እስልምና ምንድን ነው እንድጠላው የሚያደረገኝ ብዙ ነገሮች አሉ። በእርግጥ ይሄ ሀዲሶች ምናምን መጥቀስ ይቻላል፣ ግን አስፈላጊ አይደለም። እኔ በጣም የምወደውን ጥቅስ አንድ ልንገራችሁ ከክርስትና የማቴዎስ ወንጌል 28 ላይ እናንተ ሸክሞችን የከበዳችሁ ሁሉ ወደ እኔ ኑ አሳርፋችኋለሁ ይላል እና ይሄ ጥቅስ በትክክል በእኔ ህይወት የተደረገ ነው። ሸክሜ የከበደኝ ሸክሜ፣ ኃጢአቴ፣ በደሌ ክርስቶስ ላይ ወደ ክርስቶስ ሲሄድ የክርስቶስ ፍቅሩ ቤተክርስቲያን የተቀበለችኝ እንደዚህ አይነት አምላክ ከነ ኃጢአቴ ከነ ሸክሜ ኢቨን ክጄው አምላክ አይደለም ብዬው ትቼ እንጂ ክርስትና ሳላቅ ንስሐ ሳልገባ ቄደር ሳልጠመቅ ነው ሂጅ የዳንኩት ክርስቶስን ያወቅኩት እና የክርስቶስ ፍቅር የአምላክ የመድኃኒዓለም ፍቅር እስልምና ትክክለኛ ሃይማኖት እንዳልሆነ እንድጠላው ክርስትና ትክክለኛ ሃይማኖት እንደሆነ እንዳውቀው አድርጎኛል። እሺ ኮት ኦፍ ዘ ዴይ ሩሂን ልቧን መብላት ከፈለጋችሁ አሁን መሳሪያ ተሰጥቷችኋል ማለት ነው። እናንተ ሸክማችሁ የከበደ የሚለውን ጥቅስ በባነር አሰርታችሁ መስጠት ነው። ቫልነራቢሊቲ በዚሁ እያወቅን ስለምንሄድ ማለት ነው። ዙላይካ ማለች ቀጣይ